ዓለም ያላየው የግፍ ጓዳ። ሰላም ጤና ይስጥልኝ። ሽፋን የተነፈቀው ሰሚ የታጣለት የአሊደሮ ሰሜን ሸዋ እገታ ነገር። ብዙዎች እናቶች ፊታቸውን የፈጁበት፣ ተማሪዎች ህልማቸው የተቀጨበት፣ ቤተሰብ በልመና የወየቡበት፣ ወጣቶች የቆዘሙበት፣ አባቶች ያለቀሱበት፣ ሾፌሮች አትግደሉን ሲሉ የተማጸኑበት አሊዶሮ የኢትዮጵያ ፔርሙዳ ትራያንግል ለመሆን በቅቷል። ባለፉት 5 ዓመታት በወጉ ያልተዘገቡ እገታዎች፣ በወጉ ያልተዘገቡ ግድያዎችና ዝርፊያዎች ተፈጽመውበታል። ፍቃድ ያለው የንግድ ሥራ እስኪመስል ድረስ ግለሰቦች በሚሊዮን ብር ተሽጠዋል። ሻጮችም ሚሊዮነር፣ ቢሊዮነር ሆነዋል። ይህ ብር ግን የታጋች ቤተሰብ ቤቱን፣ መሬቱን፣ የጣት ቀለበቱ፣ የአንገት ሀብሉን ሸጦ ዘመድ አዝማድ አስቸግሮ ተማጽኖ ያመጣው የደም ካሳ ብር ነው። ባለፉት 3 ዓመታት ብቻ ከ7 ያላነሱ ዘግናኝ እገታዎች ተፈጽመውበታል። ሕፃናት፣ ሽማግሌ፣ ቄስ፣ ተማሪ የማይለይ ከኢትዮጵያዊነት መልክ ያፈነገጠ ነውር። ለምሳሌ እናንሳ። በጁላይ 2024 ከ100 በላይ የሚሆኑ የዩኒቨርሲቲ ተማሪዎች ታግተዋል። ይህንን ነውር የመንግስት ሚዲያዎች ባይዘግቡትም ቅሉ ቢቢሲ አማርኛውና አዲስ ስታንዳርድ ከትፈው አስቀምጠውታል። በማርች 2025 ከ56 በላይ የሚሆኑ ተሳፋሪዎች አሊዶሮ ከሚባል ቦታ ላይ ድጋሜ ታግተዋል። በሜይ 2026 ከ50 በላይ ተሳፋሪዎች በታጣቂዎች ታግተው ተወስደዋል። በቅርቡ በሜይ 2026 ወረ ጃርሶ ወረዳ ቱሉ ሚልኪ 2 ታታ አውቶቡስ ተሳፋሪዎች የታገቱ ሲሆን 12ቱ በአጋጆቹ መገደላቸውን ሰምተናል። ይህንን እገታ ልዩ የሚያደርገው ምንድን ነው ብለን እንጠይቃለን። እገታው በተመሳሳይ ቦታ በተደጋጋሚ መከሰቱ፣ ከዚሁ ጋር ተያይዞ የመንግስት ሚዲያዎች ተገቢ ሽፋን ያለ መስጠታቸው፣ የአጋጆች ማንነት በውል ያልታወቀ መሆኑ፣ ከአዲስ አበባ ደብረ ማርቆስ ተጓዦች ላይ ትኩረቱን ማድረጉም ልዩ ያደርገዋል። ተሳፋሪዎች ላይ ትኩረት ማድረጉ ዘላቂ መፍትሄ ያለመወሰዱ ጉዳዩን አሳሳቢ ያደርገዋል። ይህ ክስተት የሀገሪቱን የጸጥታ መዋቅር የሚፈትን፣ የዜጎችን የመንቀሳቀስ መብት የሚነፍግ፣ የመቶ ሺዎችን ሕይወት የሚያመሳቅል ነውና አስቸኳይ ትኩረትና እርምጃ ይሻል። ዓለም ይህንን የግፍ ጓዳ እንዲመለከተው እነሆ ጥሪ እናስተላልፋለን። ሰላም ለሀገራችን።